ተማሪዎችን ያገታቸው ማን ነው? ጤና ይስጥልን። ይህ አውሎ ሚዲያ ነው። በቃሉ ለምራው ነኝ። ተማሪዎችን ያገታቸው ማን ነው? የሀገሪቱ ጠቅላይ ሚኒስትር አትመኑት በሚሉትና በቅርብ በስማቸው አራሻ ከፍቶ በተቀላቀሉበት ፌስቡክ ነበር የተማሪዎቹ መጠለፍ ወሬ የተጀመረው። ይህ ወሬና መረጃ በሰዓቱ ከአማራ ተወላጅ ፌስቡከሮች ብቻ የሚሰማ ጉዳይ ነበር። እሳት በሌለበት ጭስ አይታይም ነው ነገሩ። በማህበራዊ ሚዲያ የተናፈሰው ወሬ ግን ወሬ ብቻ ሆኖ አልቀረም። በብዙ ፖለቲካዊ አርመሞና መቆዘም ውስጥ የነበሩ ሰው ናቸው አቶ ተመስገን ጥሩነህ። ገና ዋዜማ ግን ከነበሩበት ፖለቲካዊ አርመሞና መቆዘም ወጥተው መግለጫ ሰጡ። በዚህ መግለጫቸው ነው ጭሱ እሳት እንደነበረው የተረጋገጠው። እኒ አቶ ተመስገን ጥሩነህ የአማራ ክልል ፕሬዝዳንት ናቸው። በኦሮሚያ ክልል የታገቱ የአማራ ክልል ተወላጅ ተማሪዎች አሉ ሲሉ ተናገሩ። ይህን ጉዳይ ከመስማታቸው ባለፈ ለፌዴራል ፖሊስና ለመከላከያ ሰራዊት እንዳሳወቁ ተናገሩ። አቶ ተመስገን ጥሩነህ ግን በዚህ አላበቁም። ለፌዴራል ፖሊስና ለመከላከያ ሰራዊት ብናሳውቅም ግን መረጃ ማግኘት አልቻለም ሲሉ ተናገሩ። ይህም ብዙዎችን አስደነገጠ። እንደ አቶ ተመስገን መረጃ ከሆነ የታገቱት ተማሪዎች 4 ነበሩ። ፌዴራል ፖሊስና መከላከያ ኃይል መረጃ ያላገኙበትን ወንጀል የፈጸመው ማን ነው የሚለው አስደንጋጭ ጉዳይ ሆነ። አቶ ተመስገን ጥሩነህ ታህሳስ 27 2012 ዓ.ም የገና ዋዜማ ላይ የሚመሩት የአማራ ሕዝብ ልጆች ታግተዋን ከማለት ውጪ ሌላ አላሉም። የሀገሪቱ ፌዴራል ፖሊስና መከላከያ ሰራዊት ያላወቀው መረጃ አግኝተው ምን ማለት ይችሉ ነበር የሚለው ግን ጥያቄ ነው። ተማሪዎቹ ታግተዋል በተባሉበት አካባቢና ሌሎች አካባቢዎች አጠቃላይ የቴሌ አገልግሎት ከተቋረጠ ቀናት አልፈዋል የተባለው ደግሞ በዚሁ ቀን ነበር። በተለይም ተማሪዎቹ ታግተዋል በተባሉበት አካባቢ መጠነኛ ውጊያ እንዳለም ይፋ ተደረገ። ቢቢሲ አማርኛ እንዳስነበበው ከሆነ በአካባቢው የቴሌ አገልግሎት የተቋረጠው በምን ምክንያት እንደሆነ አልታወቀም ነበር። ግን የስልክና ኢንተርኔት አገልግሎት እንዲቋረጥ የተደረገው በቴሌ ከፍተኛ አመራሮች ትዕዛዝ ነው በማለት ቢቢሲ አስነበበ። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ ታህሳስ 28 2012 ዓ.ም ለይፋዊ የስራ ጉብኝት ጊኒ ኮናክሪ ገቡ። ዶክተር አብይ ወደ ጊኒ ኮናክሪ በሚያቀኑበት በዚህ ዕለት ግን በማህበራዊ ሚዲያው የታገቱ ተማሪዎች ጉዳይ ዋና አጀንዳ ነው። ጠቅላይ ሚኒስትሩ የጎበኟት ሀገር ጊኒ ኮናክሪ ጎረቤት ናት ናይጄሪያ። ናይጄሪያ በቦኮ ሐራም ስትታመስ የቆየች ሀገር ናት። በተለይም በፈረንጆቹ 2014 እና 2015 ቦኮ ሐራም በአክራሪነቱ የነገሰበት ወቅት ነበር። በዚህ ወቅት ነበር ቦኮ ሐራም የናይጄሪያ ልጃገረዶችን የጠለፈውና ያፈነው። ዓለም ልጆቻችንን መልሱልን በማለትም በተለያየ መንገድ ተቃወመ። ቦኮ ሐራም ግን በካዱ ግዛት ከጠለፋቸው 238 ሴቶች መካከል አምልጠው የወጡ 4 ሴቶች ነበሩ። እነሱም ለማስረጃነት ቀረቡ። ይደበድቡናል፣ ይደፍሩናል አሉ። ቀሪዎቹ ግን ከቦኮ ሐራም ማስለቀቅ አልተቻለም። አካባቢው ላይ ኔትወርክና የስልክ አገልግሎት ልክ እንደ ኢትዮጵያ ሁሉ በተመሳሳይ እንዲቆራጥ ተደርጎ ነበር። በሰዓቱ በናይጄሪያ ከፍተኛ ባለስልጣን የነበሩ ሰው በጉዳዩ ላይ ከሚታሙበት ውስጥ አንዱ ነበሩ። እኒህ ሰው ኤል ሩፋይ ናቸው። በአሁኑ ሰዓት ልጃገረዶች የታገቱበትና እሳቸው አስቀድመው የታሙበት የካዱ ግዛት ገዢ ናቸው። ኤል ሩፋይ አጋጣሚ ነው ወይስ ሌላ በሚያስብል ደረጃ በጊኒ ኮናክሪ ዶክተር አብይ ካገኟቸው ሰዎች አንዱ ኤል ሩፋይ ናቸው። ከዚህ ሰው ጋር ጠቅላይ ሚኒስትር አብይ አህመድን ያገኙት ሌላው የአፍሪካ ሀብታም ናይጄሪያውያን ደግሞ ማፊያ ባለሀብት የሚሏቸውና በዓለም ህገወጥ የሰዎች ዝውውር ውስጥ ይሳተፋሉ ተብሎ የሚታሙት ስመጥር የንግድ ሰው ቶኒ ኦልሞኒ ነበሩ። በናይጄሪያ ቦኮ ሐራም ያስቸገራቸው ሀገረ ገዢ ኤል ሩፋይና በወለጋ ኦነግ ሸኔ ያስቸገራቸው አብይ አህመድ አንድ ላይ መከሩ። እንዴት የሚለው ግን ጥያቄ ነው። የሀገር ውስጥ የመንግስት ሚዲያዎች ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያደርጉትን ጉብኝት ካለ እረፍት ያስነብባሉ፣ ይነግራሉ፣ ያሳያሉ። ነገር ግን ስለ ልጃገረዶቹ መታፈንም ሆነ በወለጋ ስላለው ጦርነት ምንም አላሉም። ከአቶ ተመስገን ጥሩነህ ቀጥሎ በሚዲያ ብቅ ያሉት አቶ ታዬ ደንደአ ናቸው። አርብ ማታ ላይ ጥር 01 በቪኦኤ የተጠየቁት አቶ ታዬ ደንደአ እና የብልጽግና ፓርቲ ኃላፊ አዎ የታገቱ ተማሪዎች አሉ፣ እሱንም ለማስለቀቅ የሽምቅ ውጊያ እያካሄደ ነው ሲሉ ተናገሩ። ከማን ጋር የሽምቅ ውጊያ እንደሚያካሂዱና የታገቱ ተማሪዎች ስንት እንደሆኑ ግን አልተናገሩም። አቶ ታዬ ደንደአ ይህን ይናገሩ እንጂ ቢቢሲ አማርኛ ግን 17 የደምቢዶሎ ዩኒቨርሲቲ ተማሪዎች በጸጥታ ስጋት ወደ ትውልድ ቀያቸው ሲያመሩ በታጣቂዎቹ ከታገቱ ሳምንታት ተቆጠሩ በማለት ዘገበ። ይህንን የዘገበው ከታገቱት ውስጥ አመልጣ የወጣችውን አንድ ተማሪ ዋቢ ማድረግና በመጠየቅ ነው። ቢቢሲ አያይዞም ተማሪዎቹ የታገቱት ከደምቢዶሎ ጋምቤላ በሚወስደው መንገድ ላይ ነው ሲል አከለ። ይህ ሁሉ ሲሆን ግን ከፍተኛ የመንግስት ባለስልጣናት፣ የሰብአዊ መብት ታጋዮች፣ የሴቶች ጉዳይ ሚኒስትሮችና ተቆርቋሪዎችም ሆኑ ሌሎች ባለስልጣናት ዝምታ መርጠዋል። የአማራ ክልል ሚዲያዎችና ሌሎች የግል ሚዲያዎችን ጨምሮ በርካቶች በጉዳዩ ላይ ትኩረት ሰጥተው እየዘገቡ ነበር።
ለመንግስት ቅርብ ነን የሚሉትና ቅርበት አላቸው የሚባሉት የፌስቡክ ጻፊዎች ጉዳዩ ውሸት ነው አሉ። የታገተ ተማሪ የለም ሲሉ ተሳለቁ። ይህ ሁሉ የሆነ ጠቅላይ ሚኒስትር አብይ አህመድ የኢኳቶሪያል ጊኒን የክብር ኒሻን ተሸለሙ። በእለቱ ማለት ነው። ሽልማቱ ጠቅላይ ሚኒስትሩ በአገር ውስጥና ሰላምን ከማስፈን አንጻር በአፍሪካ ላበረከቱት አስተዋጽኦ የተበረከተ መሆኑ ታውቋል ሲል ፋና ዘገበ። ዜጎች ታፍነው የሚሰቃዩባት ሀገር መሪ ኒሻን መሸለማቸው ትዝብት በዛባቸው። በዚሁ ቀን ማታ ነበር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ኖቤል ሽልማቱን ያስሸለምኩት እኔ ነኝ፣ ጦርነት አስቀርቻለሁ ማለት የተናገሩት። ቀደም ብሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ደቡብ አፍሪካ ብቻ ጉብኝት እንደሚያደርጉ ቢነገርም እሳቸው ግን ተማሪዎቹ ታገቱ ሲባል፣ ወለጋ ላይ ጦርነት ተነሳ ሲባል ወዳልተጠበቀ ሀገር አመሩ። ለምን አጋጣሚ ይሆን የሚለው ግን አሁንም ጥያቄ ነው። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ኃላፊ አቶ ንጉስ ጥላሁን በሀገሪቱ ብሔራዊ ሚዲያ ብቅ አሉ። ከታገቱት ውስጥ 21ዱን አስለቅቀናል፣ 6 ይቀረናል አሉ። ይህ መረጃ ብዙዎችን አስደነገጠ። የአማራ ክልል ፕሬዝዳንት አቶ ተመስገን ጥሩነህ 4 ተማሪዎች ታግተዋል አሉ። ከታገቱት መካከል ያመለጠችው ተማሪ ግን 17 ነን የታገት ነው ስትል አክላ ተናገረች። የመንግስት ቃል አቀባይ አቶ ንጉስ ጥላሁን ደግሞ የታገቱት 27 ነበሩ፣ 6ቱ አልተለቀቁም አሉ። የታገቱት ሰዎች መኖራቸው ያላመነው መንግስት ቃል አቀባይ አቶ ንጉስ ጥላሁን የተለቀቁ ተማሪዎች የት እንዳሉና እንዴት እንደተለቀቁ ግን አልተናገሩም። የታገቱት ተማሪዎች ወላጆች ግን ይጠይቃሉ። ልጆቻችን ከተለቀቁ የት ነው ያሉት በማለት። እነዚህ ተማሪዎች ታገቱ የተባለው በኦሮሚያ ክልል ነው። የኦሮሚያ ክልል ኃላፊዎች በተለይም የጸጥታና የደህንነት ኃላፊዎች ግን ስለ ጉዳዩ የሚመልሱት መልስ አሳሳቢ ነው። ቢቢሲ ቅዳሜ ጥር 2 2012 ዓ.ም ያነጋገራቸው የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በምዕራብ ኦሮሚያ ስላለው ጠቅላላ ሁኔታ ምንም አይነት መረጃ የለኝም፣ እኔ የሰማሁት ነገር የለም በማለት መልሰዋል። ጉዳዩ እርሳቸው የሚመሩትን ቢሮ በቀጥታ የሚመለከት መሆኑን በመጥቀስ ስለ ጉዳዩ እንዴት መረጃ ሳይኖራቸው እንደቀረም ቢቢሲ የጠየቃቸው ኮሎኔል አበበ ገረሱ እኔ ምንም አልሰማሁም ነው የምልህ፣ ለምንድን ነው የምትጠይቀኝ በማለት በቁጣ መልሰዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ደሬሳ ተረፈ በኩላቸው ታፍነው የተወሰዱ ተማሪዎች የሉም በማለት ለቢቢሲ አስረግጠው ተናግረዋል። የፌዴራል መንግስት የታገቱትን አስፈትቻለሁ አለም፣ ገና የማስፈታቸውም አሉ ሲል አክሎ ተናግሯል። አቶ ታዬ ደንዳ ሽምቅ ውጊያ ላይ ነን አሉ። የኦሮሚያ ክልል የደህንነት ባለስልጣናትና የመረጃ ሰዎች ደግሞ የምናውቀው ነገር የለም፣ የታገተም የለም ሲሉ ተናገሩ። ይህ ሁሉ ሆኖ ግን ቀናት ቢቆጠሩም ተለቀቁ የተባሉ ተማሪዎች ከታገቱት እኩል ዳናቸው አልታየም። መጽሐፉም ዝም ቄሱም ዝም እንደሚባለው ሆኗል ማለት ነው። ማን ምን እንደሆነ አልታወቀም። መንግስት የኦነግ ሸኔ ጦር ነው ያገታቸው ይበል እንጂ በትክክል ያገታቸው ማን እንደሆነ ግን አልታወቀም። አቶ ንጉሱ ጥላሁን ተለቀዋን ያሏቸው 21 ተማሪዎችም እስካሁን በአካል አልታዩም። እሳቸውስ ዋሽተው ይሆን? የአውሎ ሚዲያ ምንጮች እንዳረጋገጡት ከሆነ ግን ከደምቢዶሎ ተማሪዎች በተጨማሪ የወለጋ ዩኒቨርሲቲ ግንቢ ካምፓስ የታገቱ ተማሪዎች አሉ ተብሏል። እስከ ሞት የደረሰ ጉዳት የደረሰባቸውም አሉ ተብሏል። ማን ነው ያገታቸው? የታገቱት ስንት ናቸው? የተለቀቁት የት ሄዱ? የሚለው ግን እያነጋገረ ይገኛል። በቃሉ አላምረው ነበሩ።